በዓለማችን ላይ በከፍተኛ መጠን የሚጠጣውና በየቀኑ በቢሊየን የሚቆጠሩ ሰዎች ቀናቸውን የሚጀምሩበት፣ ትካዜያቸውን የሚጋሩበትና በደስታቸውም የሚያጣጥሙት ድንቅ መጠጥ። ይህ በየቀኑ የሚጠጣው ትኩስና ባለብዙ ከለር ተራ መጠጥ እንዳይመስላችሁ። በዓለም ላይ ከውሃ ቀጥሎ ቡናን በሶስተኛ ደረጃ ላይ በማስቀመጥ ሁለተኛ ደረጃን የተቆናጠጠ በጣም አስደናቂና ተወዳጅ መጠጥ ነው። በውስጡ እጅግ አስገራሚ የሆኑ የኬሚካል ሚስጥሮችን የያዘና ለአንዳንዶቻችን ዕድሜን የሚቀጥል መድኃኒት፣ ለሌሎቻችን ደግሞ ሳናውቀው ጤናችንን የሚጎዳ ሊሆን ይችላል። እንኳን ደህና መጡ። ይህ ሚስጥረ ጤና ነው። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ሆነን እንጀምር። በዚህ ቪዲዮ ስለ ሻይ አይነቶች፣ በውስጣቸው ስላሉት ሳይንሳዊ ንጥረ ነገሮች፣ ለሰውነታችን ስላለው አስደናቂ ጥቅሞችና የትኛው የሻይ አጠቃቀማችን ለጤናችን አደገኛ እንደሆነ በሳይንስ የተደገፉ እውነታዎችን አንድ በአንድ እናያለን። ላይክ እና ሼር በማድረግ እስከ መጨረሻው አብራችሁን ቆዩ። የሻይ ምንነትና አይነቶች። በመጀመሪያ አንድ ትልቅ ሳይንሳዊ እውነታን በመረዳት እንጀምር። ብዙዎች ሻይን የሚረዱት ከለሩ በተለያየ ቁጥር የእጽዋት አይነቶቹም እንደሚለያዩ ነው። ነገር ግን በዓለም ላይ የሚገኙት ዋና ዋና የሻይ አይነቶች ጥቁር ሻይ፣ አረንጓዴ ሻይ፣ ነጭ ሻይ፣ ኦሎንግ ሻይ የምንላቸው በሙሉ የሚገኙት ከአንድ ነጠላ ተክል ነው። እሱም ካሜሊያ ሲኔንሲስ በመባል ይታወቃል። ለመሆኑ ቅጠሉ አንድ ከሆነ ቀለማቸውና ጣዕማቸው ለምን ተለያየ? ሚስጥሩ ያለው አቀነባበሩ ላይ ሲሆን ኦክሲዴሽን ወይም ቅጠሉ አየር በሚያገኝበት ጊዜ የሚኖረው የኬሚካል ለውጥ ላይ ነው። አራት ዋና ዋና የሻይ አይነቶችን እንመልከት። አንደኛ፣ ጥቁር ሻይ ወይም ብላክ ቲ። ይህ አይነቱ ሻይ በስፋት የሚገኝና ተፈጥሯዊ የአየር ኦክሲጅን አግኝቶ ሙሉ በሙሉ እንዲበስል ወይም ፉሊ ኦክሲዳይዝ ሲደረግ ጠንካራ ጣዕምና ጥቁር ቀለምን ይሰጠዋል። እኛ ሀገር በብዛት የምንጠቀመው ይህንን የሻይ አይነት ነው። ሁለተኛ፣ አረንጓዴ ሻይ ወይም ግሪን ቲ። ይህ አይነቱ ሻይ ቅጠሉ ሳይደርቅና አየር ሳይምግ ወዲያውኑ በእንፋሎት ወይም በሙቀት እንዲደርቅ ይደረጋል። በመሆኑም የተፈጥሮ አረንጓዴ ቀለሙንና በውስጡ ያሉትን ንቁ ንጥረ ነገሮች ሳይቀይር ይይዛል። አራተኛ፣ የእጽዋት ሻይ ወይም ኸርባል ቲስ። እዚህ ጋር ማወቅ ያለብን ወሳኝ ነገርና ብዙዎች የሚሳሳቱበትን ሚስጥር ላጋራችሁ። እንደ ካሞሜል፣ ዝንጅብል፣ ቀረፋና ጦስኝ የምንላቸው መጠጦች በአጠቃላይ በሳይንሱ ዓለም ጭራሽ ሻይ በመባል አይታወቁም። ምክንያቱ ምን ይመስላችኋል? ምክንያቱም ካፌን በውስጣቸው ስለሌለና ከካሜሊያ ሲኔንሲስ ወይም የሻይ ተክል ስላልተገኙ ነው። ስለዚህ በአጠቃላይ ቲሳን ወይም ከእጽዋት የተቀመሙ መጠጦች በመባል ይታወቃሉ። የሻይ አስደናቂ የጤና ጥቅሞች። ወደ ዋናውና አስደናቂ የሻይ ጥቅሞች እንለፍ። ሻይና ቡና ተቀራራቢ አይነት ጥቅም ቢኖራቸውም ሻይ በውስጡ ባሉት ፖሊፊኖልስ እና አንቲኦክሲዳንት አማካኝነት የሚከተሉትን ጥቅሞች ይሰጠናል። አንደኛ፣ የልብና የደም ዝውውር ጤና። ሻይ መጠጣት የደም ቧንቧዎችን እንዲለጠጡና ደም በቀላሉ እንዲዘዋወር ይረዳል። ጥናቶች እንደሚያሳዩት በቀን ከ2 እስከ 3 ሲኒ ሻይ የሚጠጡ ሰዎች ለልብ ድካምና ለስትሮክ የመጋለጥ ዕድላቸው በከፍተኛ መጠን እየቀነሰ ነው። ሁለተኛ፣ የማስታወስ ችሎታና ንቃት። በሻይ ውስጥ ካፌን አለ።
ነገር ግን ከቡና በተለየ መልኩ ሻይ ስንጠጣ አንጎላችን አይረበሽም ወይም አይደነግጥም። ለምን ይመስላችኋል? በሻይ ውስጥ ኤልታኒን የተባለ ልዩ አሚኖ አሲድ ስላለው ነው። ይህ ንጥረ ነገር አንጎልን የማረጋጋትና በተመሳሳይ ሰዓት ደግሞ ትኩረትን የመሰብሰብ አስደናቂ ኃይል አለው። ሶስተኛ፣ የክብደት ቁጥጥርና ሜታቦሊዝም። በተለይም አረንጓዴ ሻይ በውስጡ ኢጂሲጂ የተባለ ጠንካራ አንቲኦክሲዳንትን ይዟል። ይህም ንጥረ ነገር ሰውነታችን ስብን በቀላሉ እንዲያቃጥልና የምግብ መፈጨት ስርዓታችንን ወይም ሜታቦሊዝም እንዲፋጠን ያግዛል። የሻይ ጉዳቶችና የሚሰሩ ስህተቶች። የሻይ ጥቅሞችን በዚህ መልኩ ካየን፣ አሁን ደግሞ ወደ ጥንቃቄው ክፍል እንምጣ። ሻይ ምንም እንኳን ተፈጥሯዊ ቢሆንም በአጠቃቀም ስህተት ምክንያት ግን ከባድ የጤና እክል ሊያስከትል ይችላል። አንደኛ፣ የደም ማነስን ወይም አይረን ዲፊሸንሲ አኒሚያን ማፋጠን። ይህንን በሰፊው ስለ አይረን የሰራሁት ቪዲዮ ላይ ያገኙታል። ካላያችሁት እንድታዩት እየጋበዝኩኝ፣ ለዚህ ቪዲዮ ግን ግልጽ ለማድረግ አብዛኞቻችን ከምግብ በኋላ ወዲያውኑ ሻይ የመጠጣት የተሳሳተ ልምድ አለን። በሻይ ውስጥ ደግሞ ታኒን የተባለ ንጥረ ነገር አለ። ይህ ንጥረ ነገር ከምግብ የምናገኘው በተለይም ከእጽዋት እንደ ምስር፣ አተር፣ አትክልት የሚገኘውን የብረት ማዕድንን ወይም ነንሄም አይረንን እንዳይመጥ ይከላከላል። ስለዚህ ከምግብ በኋላ ወዲያውኑ ሻይ መጠጣት ለደም ማነስ ያጋልጣል። ሁለተኛ፣ የእንቅልፍ መዛባትና ጭንቀት። ልክ እንደ ቡና ሁሉ በሻይ ውስጥ ያለው ካፌን ከመጠን በላይ ከተወሰደ ወይም በቀን ከ4 ሲኒ በላይ ከሆነ የእንቅልፍ ሆርሞን የሆነውን ሜላቶኒንን ስለሚያውከው ለእንቅልፍ ማጣት፣ ለልብ ምት መጨመርና ለጭንቀት ስሜት ይዳርጋል። ሶስተኛ፣ በጣም ትኩስ ሻይ መጠጣትና የጉሮሮ ካንሰር። የዓለም የጤና ድርጅት ወይም WHO ያወጣው ጥናቶች እንደሚያሳዩት ከ180 ዲግሪ ፋራናይት ወይም ከ65 ዲግሪ ሴንቲግሬድ በላይ የፈላን ማንኛውንም ትኩስ መጠጥ አዘውትሮ መጠጣት የጉሮሮ የውስጠኛውን ክፍል ወይም ኢሶፋገስን በማቁሰል ለካንሰር የመጋለጥ ዕድልን ይጨምራል። ታዲያ ሻይን እንዴትና በምን መንገድ እንጠቀም? ሚስጥሩ ያለው በልከኝነትና በአወሳሰድ ጥበብ ላይ ነው። አንደኛ፣ በቀን ከ2 እስከ 3 ሲኒ መጠጣት በቂ ጥቅምን ይሰጠናል። ሁለተኛ፣ ሻይን ከምግብ በኋላ ቢያንስ ለ1 ሰዓት ያህል ቆይቶ መጠጣት። ሶስተኛ፣ ሻይ ከቀዳም በኋላ ጥቂት ደቂቃዎችን ጠብቆ ወይም ቀዝቀዝ ሲል መጠጣት ለጤናችን ደህንነቱ የተጠበቀ ነው። አራተኛ፣ የተፈጥሮ ጣዕሙንና ጥቅሙን ብቻ ለማግኘት ስኳር አለመጨመር ወይም አለማብዛት ናቸው። ለጤናችን የሚበጀውን መርጠን አኗኗራችንን በሳይንሳዊ መንገድ በመምራት ረጅምና ጤናማ ሕይወትን መኖር እንችላለን። ዛሬ ስለ ሻይ የነበረን ቆይታ ይህን ይመስል ነበር። ጠቃሚ ሆኖ ካገኙት ላይክ ማድረጉንና ለሚወዱት ሁሉ ሼር ማድረጉን አይርሱ። እንደዚህ አይነት በሳይንስ የተደገፉ የጤና መረጃዎች በየጊዜው እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጉንና የደወል ምልክቱን መጫኑን አይርሱ። በቀጣይ አስደናቂ ርዕስ እስክንገናኝ ሰላም።